እሺ ሰላም ጋይሶች፣ ቻሌንጁ ምን መሰላችሁ? ቻሌንጁን ይዤላችሁ የመጣሁት በጽሞና ነው የተከተሉኝ። እኔ ስለሰራሁት ብዬ ነው እናንተም ልንገራችሁ ብዬ ነው። በጣም ቀላል ነው። በቃ $3 በላይ ኮመን ነው። በቃ ወይ $3 ወይ 3 በላይ በእናንተ ፍላጎት ነው እና በደንብ ተከታተሉ። ታይም ባክ ላይ ነው የምናደርገው። ይሁን ሁሉ ታይም ባክ ላይ ማለት ነው የምንሰራው። እንዴት እንደሰራሁት ላሳያችሁ። እኔ በቴሌግራም ወይም ኦንላይን ሰው እንደዚህ ብዬ አይደለም፣ በጓደኞች ስልክ ብቻ ነው የሰራሁት የምነግራችሁና እንደምታዩት $5.47 ሰርቻለሁኝ። ከዚህ በፊትም 4 ጊዜ አውጥቻለሁ። የ5ኛዬ ነው እንደምታዩት፣ የ5ኛዬ ነው። ከዚህ በፊትም አንድ ጊዜ $8 አንዴ $3 እያደረኩ አውጥቻለሁኝ። እዚህ ጋር እንደምታዩት በሪፈራል ብቻ ነው 0.10 ነው የሚሰጠኝ ለአንድ ሰው ማለት ነው። 0.10 አብዛኛውን ጊዜ ከዛ በላይ የሚሰጣችኋል። የሆነ ቀን ይኸውም ማለት ነው $1 ሰጡኛል ለአንድ ሰው $1 ማለት ነው። እና አብዛኛውን ግን 0.10 ነው የሚሰጣችሁ። እስከ 0.20 የሚሰጣችኋል። እንደ ድል ነው በቃ። እና እንደምታዩት ላይ 5.47 ሰርቻለሁኝ። ዊዝድሮ ሚኒመሙ 3 ነው ዊዝድሮ ሚኒመሙ ማለት ነው። በጣም ቀላል ነው ስራው ማለት ነው። በጣም በቃ በጓደኛችሁ ስልክ ማለት ነው ከአንድ ስልክ ብቻ መልቲ ትሰሩበታላችሁ እስከ 3 ማለት ነው። 3 ያሰራችኋል። እንደምታዩት 0.10 ለአንዳንድ ሰው ቀኑን ማየት ትችላላችሁ። 2 ቀን 3 ቀን በቃ ባገኘው ቁጥር መልቲ እየሰራሁበት ነው በዛ ስልክ እንትን ማድረገው ማለት ነው። እና ከአንድ ስልክ ብቻ እስከ $0.30 ትሰራላችሁ። አዳዲስ ኢሜል ያስፈልጋችኋል አዲስ ክሬት ለማድረግ ከፈልጋችሁ ማለት ነው። አዲስ ክሬት ነው የምታደርጉና ታይም ባክን ያልከፈታችሁበት ኢሜል ነው የሚያስፈልጋችሁ ከዚህ በፊት እና የስልኩ ከእያንዳንዱ ስልኩ ኢሜል ትከፍታላችሁ። ኢሜል ደግሞ የምከፍቱት ቀላል ነው። ጂሜል ፋርመር ላይ ሄዳችሁ ኢሜል ክፈቱ። ባላችሁትም የተወሰነ ታገኛላችሁ። ጂሜል ፋርመር ላይ ክሬት ስታደርጉ እዚህ ጋም ሎጊን አድርጋችሁ ትጠቀሙታላችሁ። እንዴት እንደሆነ ልንገራችሁ። ሎገውት እያላችሁ ነው መልቲ የምትሰሩት። መልቲ እንዴት እንደምትሰሩ ላሳያችሁ። አንዴ ሎጊን ብላችሁ በጓደኛችሁ ስልክ ከገባችሁ በኋላ በእናንተ ሊንክ ነው የምትገቡት። ሪፈራል ሊንካችሁን ተጠቅማችሁ ሎገውት ትላላችሁ። ሎገውት ካላችሁ በኋላ ኤክስ ብላችሁ እንደገና ተመልሳችሁ ሊንኩን ነክታችሁ ነው የምትገቡ። የእናንተ ሪፈራል ሊንክ ማለት ነው። ይኸው ከላይ እንደምታዩት ኤክስ አለች። በቃ ሳይን ልክ እንደዚህ ሲለኝ ኤክስ ብላችሁ ትወጣላችሁ። ምንም የሚከብድ ነገር የለም። በጣም ቀላል ነው። ከአንድ ስልክ ብቻ የምነግራችሁ እስከ 110 ብር እስከ 120 ብር ታገኙበታላችሁ። እንግዲህ ሰውት ወደ 10 ስልክ ወደ 20 ስልክ ስታደርጉት ይኸው እንደምታዩት ነው። በቃ ሊንካችሁ ለምሳሌ የኔ ሊንክ ነው። ለምሳሌ ለእናንተ ለማሳየት ነው። እናንተም እንደዚህ ነው የምታደርጉት ከጓደኛችሁ ስልክ ላይ ማለት ነው። ሊንኩን ትልኩና እዛ ቀጥታ ኮንቲኒው ብላችሁ ትገባላችሁ። እዚህ ላይ የምነግራችሁ ማለት ነው ኢሜል ጽፋችሁ እንዳትገቡ። እዚህ ላይ ሳይን አፕ ነው እንዳታረጉት። ኢሜል ጽፋችሁ ኮንቲኒው ብላችሁ ነው መግባት ያለባችሁ። ኢሜል ሳይን አፕ ካረጋችሁ በበታችኛው ማለት ነው በሱ ከገባችሁ አይሰጣችሁም። ዜሮ ነው የሚሰጣችሁ። አብዛኛውን ጊዜ ዜሮ ነው የሚሰጣችሁ። ኮንቲኒው ብላችሁ መግባት ያለባችሁ። ኮንቲኒው ትልታላችሁ። የኔ አሁን ስላለኝ ነው። በሌላ ስልክ እሰራላችኋለሁ። በእኔ አሁን ቀጥታ ነው የሚገባ። ተመልከቱት። ቀጥታ አንድ ጊዜ እየተጠቀምኩት ስለሆነ ቀጥታ ነው የሚገባ። እናንተ ግን በዛኛው የምታደርጉት እንዴት እንደምትሰሩት በሌላ ሰው አሁን አዲስ ስልክ ስላላገኘው ነው። አንድ ሰው ስልክ ተቀብዬ ሪከርድ አድርጌ እለቅላችኋለሁ እንዴት እንደምታደርጉ ማለት ነው። ትንሽ ቅንጭፍ አድርጌ ላስረዳችሁ ብዬ ነው። 0.10 በቃ ነፍ ነው በቃ የለም። ከአንድ ስልክ 3 ጊዜ ኢሜል የሚያሰራችሁ ከ3 በበላይ ግን አያረጋችሁም። ራሱ ታይም ባክ ብሎክ ያደርገዋል። ዌብሳይቱን ነው ብሎክ የሚያደርጋችሁ ደግሞ ስልካችሁ እንዳይመስላችሁ። ዌብሳይቱ ታይም ባክ ራሱን ብሎ ስገቡ ኤራር ምናምን ነገር ይላቸዋል ታይም ባክ ላይ። በእናንተ ስልክ ደግሞ የምነግራችሁ ከ3 ጊዜ በበላይ ከገባችሁበት 3 ኢሜል ከተጠቀማችሁበት ብሎክ ትሆናላችሁ ለዘላለም ማለት ነው። እና እንዳታደርጉት በሌላ ሰው ስልክ በማይጠቀመው ሰው በቀልም ታይም ባክን በጓደኛችሁ ምናምን ሄዳችሁ ነው የምከፍቱት። በራሳችሁ ስልክ ቢበዛ 2 ጊዜ ከ2 ጊዜ በላይ ካበዛችሁት እርግጠኛ ሆኜ ነው የምነግራችሁ ብሎክ ያደርጋችኋል። እንዴት እንደሆነ ወይ እዚህ ላይ የሌላ ስልክ ስክሪንሾት ላስገባላችሁ። ስክሪንሾት አድርጌ ነበር። ይሄው ስክሪንሾቱ ይሄ የሌላ ስልክ ነው። ሌላ ስክሪንሾት ላይ ያደረኩት ማምጥቼ እዚህ ላይ ደረብኩበት። እንዳያችሁት ስክሪንሾቱ ላይ ማለት ነው ብሎክ ያደርጓችኋል። ብሎክ እንደዛ ብሎ ቀጥ ይላል። በቃ በእናንተ መልቲ እንዳትጀምሩ ያልኳችሁ። መልቲ ካደረጋችሁ ትከስራላችሁ። ስለዚህ በሌላ ሰው ብቻ ነው መልቲ እስከ 3 ከአንድ ስልክ እስከ 3 ትጠቀማላችሁ። አጋጣሚውን እንዳትረሱ ደግሞ አጋጣሚውን ነግሬያችኋለሁ። በጂሜል ፋርመር መጠቀም አለባችሁ። ኢሜል ከሌለው ያነ ስልክ 3 ኢሜል ከሌለው ማለት ነው። ዝም ብላችሁ በራሳችሁ ክሬት ከምታደርጉ ኢሜል በጂሜል ፋርመር ገብታችሁ ክሬት ብታደርጉ ለአንድ ኢሜል 0.17 ነገር ስለሆነ የሚሰጣችሁ በዛም ታገኛላችሁ። ሰቡት እዚህ ላይ ታይም ባክ ላይም ታገኛላችሁ በሪፈራላችሁ ማለት ነው። እንደዚህ አይነቶችን አሁን በቃ ቀላል ነው። ምንም በቃ ልንገራችሁ ከአንድ ስልክ ምን ያህል ደቂቃ ያቆየናል ነው ጥያቄያችሁ። በጣም ያቆየናል ብላችሁ አምታስቡ በቀላሉ ማለት ነው። እርግጠኛ ሆኜ የምነግራችሁ እስከ 7 ደቂቃ በቃ ራሱ ብዙ ነው። በጣም ብዙ ነው 7 ደቂቃ። ተሎ በቃ ፈጣን ከሆናችሁ ከ3 እስከ 5 ባለው ዶላር መስራት ትችላላችሁ። ግን 5 ከሞላችሁት ልታወጡት ስትሉ ፊ አይቆርጣችሁም። 3 ከሞላችሁት ግን ፊ ይኖረዋል ትንሽ
5 ግን ኖርማል ነው። 5 የሚሰጣችሁ የምታወጡት በፈለጋችሁት ማውጣት ይችላል። ቢትኮይን አለ በፈለጋችሁት አማራጭ ማውጣት ትችላላችሁ። እና በጣም ቀላል ነው። ሁለተኛ ቪዲዮ እንዴት መልቲ እንደምትሰሩ እስከ 3 ኢሜል መልቲ እንዴት እንደምትሰሩ ነግራችኋለሁ። ጂሜል ፋርመር ላይም የገባችሁ ኢሜል መክፈታችሁን በየስልኩ አትርሱ። እዛው አድርጋችሁ ኢሜሉን አትደልቱ፣ ይጠቅማችኋል። ኢሜሉን አትደልቱት፣ ምንም አይሆንም። እኔ የሚገርማችሁ ከ20 በበላይ ኢሜል አለኝ ያልደለትኩት ማለት ነው። እና ኢሜሉን አትደልቱት፣ ምንም አትጎዱም። በሌላ ቪዲዮ እመለሳለሁኝ። በተረፈ ደግሞ ቪፒኤን አብርታችሁ እንዳትገቡ። እዚህ ታይም ባክ ላይ ቪፒኤን አብርታችሁ የምትገቡ ከሆነ ብሎክ ትደረጋላችሁ።